ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በኤችቲኤምኤል ቱቶሪንግ የምናይ ይሆናል። በቅድሚያ ግን ቻናሌን ሰብስክራይብ እንዲሁም ላይክ ሼር በማድረግ ጀምሩ። የተለያዩ የቴክኖሎጂ ትምህርቶችን ቀጣይነት ያለው ከኤችቲኤምኤል ውጭ ፉል ስታክ የሆነ እና እንዲሁም ደግሞ አዳዲስ ነገሮችን የምሰራላችሁ ይሆናል። ውድ ቤተሰቦቼ ላይክ በማድረግ ጀምሩ፣ ተደራሽነት እንዲሰፋ። ቱቶሪንግ ኦፍ ኤችቲኤምኤል በሚል ርዕስ መጥቼ ዛሬ ስለ ኤችቲኤምኤል ኢንትሮዳክሽን ፓርት ኦፍ ሃይላይቱን የማስተምራችሁ ወይም የምነግራችሁ ይሆናል። ወደ ክላሳችን። ስለዚህ ኢንትሮዳክሽን ኦፍ ኤችቲኤምኤል ምን ይላል ከሚለው ነው። እንግዲህ አንድ ኤችቲኤምኤል የሚለው ነገር የዌብሳይትን ቢልድ የምናደርግበት፣ ያ ዌብሳይት ደግሞ ኢንተርፌስ ፓርቱን የምንሰራበት አንድ ኮር የሆነ ላንጉጅ ነው ማለት ነው። ይህ ኮር ላንጉጅ እንግዲህ ኤችቲኤምኤል እንደ ዲፊኒሽኑ ስናየው ፕሮግራሚንግ ላንጉጅ አይደለም። ምንም አይነት ሎጂክ ነገር የለውም። ግን አንድን ኮንቴንት ወይም ደግሞ አንድን ኢንተርፌስ ፓርት ስትራክቸር የምናስይዝበት ብራውዘራችን ላይ እንዲታይ የሚያደርግልን ነው ማለት ነው። እንደ መግቢያ ያክል ይሄን ካልኳችሁ አንደርስታንዲንጉን በደንብ እንድንረዳው ፈልጋለሁ። ይህ አንደርስታንድ ደግሞ ከኤችቲኤምኤል ምንድን ነው ከሚለው ጀምረን ቨርዥኑ፣ ዶክሜንት ታይፕ ምናምን የሚለው እናያለን ማለት ነው። ኤችቲኤምኤል ምንድን ነው ከሚለው ስንሰሳ ኤችቲኤምኤል በመግቢያ እንደነገርኳችሁ ፕሮግራሚንግ ላንጉጅ አይደለም። ኢትስ ማርክአፕ ላንጉጅ ነው። ሃይፐርቴክስት ማርክአፕ ላንጉጅ ይባላል። ኤችቲኤምኤል ኤችቲኤምኤል ስታንድ ፎር ስናደርገው ወይም ደግሞ ምህጻረ ቃል ነው። ይህ ምህጻረ ቃል ስንተነትነው ሃይፐርቴክስት ማርክአፕ ላንጉጅ ብለን እንጠራዋለን ማለት ነው። ይህ ደግሞ አንድን ዌብ ፔጅ የምንሰራበት ወይም የምንጽፍበት የምንጠቀምበት ላንጉጅ ነው ማለት ነው። ስለዚህ ሃይፐርቴክስት ማርክአፕ ላንጉጅ ምንን ተጠቅመን ወይም ፔጃችን ቢውልድ ወይም ራይት የምናደርገው ታጎች የራሱ የቻለ ሩል አለው። ያ ሩል ደግሞ ታጎቹን በመጠቀም ታጎች ይባላሉ። ሩል የምንጠቀምት ቢውልድ ለማድረግ ነው። ስለዚህ ሌላኛው ሃይፐርቴክስት ምንድን ነው? ኤችቲኤምኤል ማርክአፕ ላንጉጅ ምንድን ነው? ሃይፐርቴክስት የምንለው አንድን ይሄ የሰራ ነው የኤችቲኤምኤል ዶክሜንት ወይም ፔጅ ሊንክድ ከሌሎቹ ጋር ሊንክድ አንዱ ከአንዱ ኮሚኒኬት እንዲያደርግ ከአንደኛው ወደ አንደኛው እንድንሄድ የምናደርገው ሊንክ የምንሰራበት ነው። ጀስት ሊንኮቹን የምንሰራበት ሃይፐርቴክስት ብለን እንጠራዋለን። ማርክአፕ ላንጉጅ ግን ስትራክቸር የሚያስይዝልን ስትራክቸሯን ፓርቷን የኤችቲኤምኤል ቴክስት ፓርቱን ያንን ብራውዘራችን ላይ ዲስፕላይ ተደርጎ የምናየውን ስትራክቸር የሚያስይዝልን ማርክአፕ ላንጉጅ እንለዋለን ማለት ነው። ሁለተኛው ኤችቲኤምኤል ቨርዥን ነው። እንግዲህ ኤችቲኤምኤል ቨርዥኑ ስናየው ከቨርዥን 1 እስከ ቨርዥን 5 ነው ያለ። ከረንትሊ የምንጠቀምበት ኤችቲኤምኤል ቨርዥን 5 ይሆናል። ኤችቲኤምኤል ቨርዥን 1፣ ቨርዥን 2፣ ቨርዥን 3 እስከ ቨርዥን 4 ያሉት በፊት ሲጠቀም፣ አሁን ግን አዲሱ በቅርቡ የመጣውን ኤችቲኤምኤል 5 እንጠቀማለን። እሺ ከዶክሜንት አንጻር ስናየው ዶክ ታይፕ የሚባል አለ። ዶክ ታይፕ ምንድን ነው? ቤዚክ ኤችቲኤምኤል ዶክሜንት 1 ስናየው ዶክ ታይፕ ከሚለው የምንጀምር። ዶክ ታይፕ ምንድን ነው ማለት ደግሞ የኤችቲኤምኤል ገና ስንጀምር ዲክላሬሽን ፓርት ማለት ኢንስትራክሽን የሚሰጠው ይሄ ኤችቲኤምኤል ነው ብለን ትዕዛዝ የምንሰጠው እንዲሰጥልን የሚያደርግልን ነው ማለት ነው ዶክ ታይፕ ማለት። ስለዚህ ቨርዥን 5 ላይ ይሄ ዶክ ታይፕ ማለት ኢትስ ቤተር ነው። ለምን ኤረር ሃንድሊንግን ለመፍታት ኢትስ ቤስት ዌይ። አጠቃቀሙን ይኸው በዚህ በቀይ ከለር ያስቀመጥኩላችሁ ነው ማለት ነው። እንዴት እንደምንጠቀም ማለት ሲንታክሱ እንግዲህ ኬስ ሴንሲቲቭ ነው። የምንጠቀመው ሁላቸውን አፐር ኬስ ነው ሌተሮቹ የምንጠቀማቸው ወርዶቹን ማለት ነው። ስለዚህ ይህን ኤችቲኤምኤል 5 ላይ ዶክ ታይፕ ኤችቲኤምኤል ብለን መጀመሪያ እናስተዋውቃለን፣ ኢንስትራክሽን እንሰጠዋለን። ይህን ይመስላል ስለ ዶክ ታይፕ።
ከኦልደሮቹ ቨርዥን ኦልደሮቹ ጋር ስናወዳድረው ደግሞ መጀመሪያ ኦልደር አሁን እንዳሳየዋችሁ ስፔሲፊክሊ ቀይ ከለር ላይ ያለሽበት ስፔሲፊክሊ እንደዚህ ስንጠቀመው ቨርዥን 4 እና ቨርዥን 1 ላይ ደግሞ ቨርዥን 2 ምናምን ላይ ደግሞ ትዝት ሴም ነው ወይ ምንድነው ዶክ ታይፕ ኤችቲኤምኤል ፐብሊክ ብለን ሊንክ ነው የምንሰጠው። ይህን ሊንክ ብናየው የሆነ ዶክሜንት ይዟል የራሱ የሆነ ይኸው ክሊክ አድርገን ስንገባ ይህን ዶክሜንት ነው የያዘው። ኤችቲኤምኤል5 ግን ይህን አስቀርቶልናል። ይህን መጠቀም የለም ማለት ነው። ኤችቲኤምኤል ቨርዥኗን በተመሳሳይ አይነት ነገር ነው ያላቸው። ያው ልዩነታቸው ካያችሁት ስላሽ ስላሽ w3 c//dtd html 401 እና ይሄኛው ቨርዥኗ ላይ ደግሞ xml ነው። ካያችሁት ይሄኛው html ነው፣ ቨርዥኑ ላይ ደግሞ xhtml ብለን እንጠራዋለን ማለት ነው። ለምንድን ነው ዶክ ታይፕ የምንጠቀመው ካለ ቤዚካሊ ስፔሲፊካሊ እንጠቀማለን ቤዚካሊ ላይ ለሶስት ነገር ተጠቅመዋለሁ ወይም ቤዚክ ብለን የምንከፍልበት ለሶስት ጠቀሜታዎች ነው። አንደኛው ስታንዳርድ ለማውጣት ስታንዳርድ ኮምፕላያንስ ለምንይዘው ስለዚህ ብራውዘራችን ኤችቲኤምኤል ሞደርን ኤችቲኤምኤል ለአብስትራክት ፎርም እንዲከተል ስታንዳርድ እየሰጠ ነው ማለት ነው። ሌላኛው ቫሊዴሽን ነው። if this HTML is valid or invalid የሚለውን የሚለየን የምንሰጠው HTML ቫሊድ ነው አይደለም ብሎ ቴስት የሚያደርግ ነው እንጂ w3 c የሚባለው ቫሊዴተር ነው። ቅድም ያሳየኋችሁ ዶክሜንት ያንን ቤዝድ አድርጎ ከዚያ ነው ቴስት እያደረገ ነው ያወጣልን ማለት ነው። ሶስተኛው ቤስት ፕራክቲስ ነው። ይሄ ለምሳሌ CSS እና ጃቫስክሪፕት እንጠቀማለን። እነዚህን በምንጠቀምበት ሰዓት ማነው ኦሚት ለማድረግ ነገር እንዳይታዩ አንፕሬዲክቴብል ሬንደር እንዲሰጠን ይጠቅመናል ማለት ነው። ከዚህ አድርገን እነዚህ ሶስቱ ጠቀሜታዎች ቤዚክ ጠቀሜታ ናቸው ማለት ነው። እንግዲህ ቅድም ታግ ስለ ታግ ሰዋሳ ነበር። አሁን ደግሞ ስለ ታግ አጠቃቀሙ ነው ያለው ሩሎቹ። HTML tag are the fundamental component of the that define structure and content of web page። ቅድም መግቢያ ላይ እንደተናገርኩት HTML ታጎቹን ተጠቅመን አንድን ዌብ ፔጅ ቢውልድ ካደረግን ብራውዘራችን ላይ ሙሉ ልናየው የምንችለው ዳታ ወይም ኮንቴንት የምንሰራበት ስትራክቸር የምናስይዝበት HTML ታግ ብለን which is best definition. Understand the core rules from using the ensure your code is valid, readable, renders correctly across the browser። በቃ ቅድም ያልኩት ማለት ነው። ይሄ ታግ የሚባለው readable እንዲሆን valid እንዲያደርግ በቃ ኮሬክትሊ ከብራውዘራችን ላይ ኮላብሬት አድርጎ ትክክለኛ የሆነ ነገር እንዲሰጥልን የሚያደርግልን ታጉ ነው ማለት። በዛ ታጉን ተጠቅመን የምንሰራው ሲሆን ይሄ ነው የኤችቲኤምኤል ታጉ እንግዲህ ይላል። ሲምፕሊሲቲ፣ ሴማንቲክሊ፣ አክሴሲቢሊቲ ምናምን የሚለው ይሄን ጥቅል አድርጎ ያዘልን ምንድነው ኤችቲኤምኤል ታግ። በቃ ለአንድ ኤችቲኤምኤል ታጉ ነው መሰረቱ ማለት ነው። ሌላኛው what do you HTML tag do ይላል። እንዴት ነው HTML ታግን የምንጠቀምበት የሚሰራው እንዴት ነው የሚሰራው የሚለው ስናይ ደግሞ እንግዲህ እንደነገርኳችሁ ነው ለዌብ ፔጅ ነው። ስለዚህ አንድ ዌብ ፔጅ ቢውልድ ለማድረግ የምንጠቀምበት ስትራክቸራቸውን አሲዘን ዌብ ፔጁን እንድንሰራ የሚያደርግልን ማን ነው HTML ታግ። እንደዛ አሰራሩ ስናየው እዛሽ እንግዲህ ምንድነው ዌብ ብራውዘር how to display text, image, link and other element እነዚህ እንዴት ዲስፕሌይ ይደረጋሉ የት ላይ ብራውዘራችን ጋር ያማት ዌብ ፔጃችን ብራውዘር ላይ እንዴት ነው ዲስፕሌይ ተደርጎ ምናየው። tag like instructions that guide the browser on how to format and present information. For example በግሬተር ዛን እና በሌዛን ብራኬት h1 my first heading ይላል። እቺ my first heading የምንላቸው ታይትል ነች። በማን የተያዘ በእኛው ታግ የምንለው h1 በብራኬቶቹ የተያዘ ታግ ይባላል። ስለዚህ እቺ my first heading ማለት my first title ማለት ነው። ሌላኛው ፓራግራፍ የሚለውን ፒ በፒ ታግ my first paragraph። አጠቃቀማችን የምንጠቀመው እንዴት ነው
በዚህ ወይ ነው ታጎቹን እየተጠቀምን ነው። ታጎቹ ማይ ፈርስት ሄዲንግ ማይ ፈርስት ፓራግራፍ እንደሚለው ኤች1 አንድ ታግ ነው፣ በማን በብራኬት ክሎዝድ የተደረገ ነው። ሶ እንዴት ነው የሚሰራው የሚለው አላይ ዲፋይን አድርጌላችኋለሁ። ኢንስትራክሽናችን ደግሞ ተከትለን የምንሄደው ስትራክቸር የምናደርገው ጋይዲንግ ይሄ ማይ ፈርስት ሄዲንግ ብራውዘራችን ላይ እንዲታይ ያደርግልናል። በኤግዛምፕል እናየዋለን ቀጣይ። ከዛ ቤዚክ ሩል ኦፍ አሁን ደግሞ ዋት አር ዘ ሩል ኦፍ ኤችቲኤምኤል ታግ ሩሎቹ እነማን ናቸው? ስለዚህ እነዚህ ሩል አንደኛ ኤችቲኤምኤል ታግ አር ክሎዝድ መሆን አለበት። በምን በአንድ ብራኬት እንዳልኳቸው ኤች1 እና ኤች1 የሚለው ፒ የሚለው በብራኬት ኮላፕስ ተደርጎ እየተያዘ ነው በውስጥ። ስለዚህ ይሄ ነው አንዱ ኤችቲኤምኤል ታግ የምንለው ክሎዝድ የተደረገ በብራኬት። ኤግዛምፕል ብለን ታግ ኔም በብራኬት ክሎዝድ የአረንጓዴ ከለር የሚታያችሁ ማለት ነው። ሞስት ኤችቲኤምኤል ታግ ካም ኢን ፔር ዊዝ ኦፕን ታግ እና ክሎዝድ ታግ አለ። እዚህ ላይ ስታዩት ኤች1 እና ኤች1 ኦፕን ታግ አለው፣ ክሎዝድ ታግ አለው። ክሎዝድ ታግ ደግሞ በስላሽ የምንለይበት ስላሽ አለው፣ ፎርዋርድ ስላሽ ማለት ነው። ፒም በተመሳሳይ ሶ በዚህ ነው ኦፕን ታግ እና ሞስት ኤችቲኤምኤል ታግ ካም ኢን ፔር ዊዝ ኦፕን ታግ ኤንድ ክሎዝ ታግ። ይሄው ታግ አለ፣ ታጉን ግሬተር ዛን ሌዛን እና ግሬተር ዛን አለ። ክሎዝድ ሲደረግ ደግሞ ሌዛን ስላሽ ታግ ግሬተር ዛን አደረገው። ስለዚህ ይሄ ኦፕን እና ክሎዝ በዚህ ውስጥ ኮንቴንት ለምሳሌ ኤንድ በዚህ እንደ ኖርማል ታግ ብንወስደው ኤንድ ላይ ክሎዝ ታግ ካን ምንለው ምንድነው አንድ ኮንቴንት ነች ማለት ነው። where the close tag is included forward slash ላይ አሁን ያልኳችሁ ነው። ኤግዛምፕል ቢ ቱ ስታርት ቦልድ ቴክስት ይሄም ተመሳሳይ ነው። ሳም ታግ አር ሰልፍ ክሎዝድ ናቸው ይላል። አዎ አንዳንድ ታጎች ራሳቸውን ችለው የቆሙ ናቸው። ምንም አይነት ኦፕን ታግን ክሎዝድ ታግም የላቸው። አንዴ ታጉ ተፈጠረ ያ ታግ ለምሳሌ ብሬክ አንድ ሆሪዞንታል ላይ ምናምን ስናሰምር መስመር ላይ የሚያሰፍሩልን እሱ አሁን ክሎዝድ ታግ የለውም። ራሱ ሰልፍ ታግ አንድ ታግ ነው። ያ ታግ እንደ ኦፕንም እንደ ክሎዝድ ነው የሚያገለግለው። ለምሳሌ ብሬክ ነው ቢአር የሚለው ካያችሁ ግሬተር ሌዛ ቢአር ግሬተር ዛይና ምንም አይነት ሌላ ነገር የለው አንድ ላይ ነው። መክፈል ስለሆነ ሲከፍል አንዲት ብቻ ነው፣ ሌላ ተጨማሪ ክሎዝድ የራሱን ብቻ ነው። ታግ መስት ቢ ፕሮፐርሊ ኔስትድ ኢፍ ዋን ታግ ኢዝ ኦፕን ኢንሳይድ አናዘር አንደኛው ታግ በሌላኛው ውስጥ የሚፈጠር ከሆነ ደግሞ መስት ቢ ይፈጠራል። ስንሰራ እንደዛ ተዋረድ ነው ያለው አለው። ሞስት ኦፍ በቃ ኔስተር ነው ብዙ ጊዜ አብዛኛው ጊዜ በኔስተር ነው የምንሰራ። ሶ በውስጥ ላይ ያለው ሳይዘጋ ውጭኛው የመጀመሪያው አይዘጋም። ያ ከሆነ ሩል ጥሰን ትክክለኛ ማለት ውስጠኛውን ከዘጋን በኋላ ማዕቀፊውን እየዘጋን እንሄዳለን ማለት ነው። ያን ነው። እሺ ሌላኛው ታግ ኤንድ አትሪቢዩት ሹድ ቢ ሪትን ሎወር ኬስ የምንጠቀማቸው ታጎቹን አትሪቢዩቶቹን እንዲሁም በውስጥ ያሉትን በምንድነው በላወር ኬዝ ነው የሚጻፉት። ለሪዴቢሊቲ ለኮንሲስተንሲ የሚጠቅመን ጠቃሚ የሚሆነው መጻፈው በላወር ኬዝ ነው ማለት ሰው መጥቶ ሪድ ሲያደርግልን አንደርስታንድ እንዲኖረው የሚጠቅመው። አይሰራም ማለት አይደለም፣ ግን የሚጻፈው ብዙ ጊዜ እንዳልኳችሁ ለሪዴቢሊቲ ሰው መጥቶ አንደርስታንድ እንዲያደርግልን የሚጠቅመው። አትሪቢዩት የምንለው ደግሞ በቫልዩዎቻቸው እንደ ቫልዩ የምንወስደው በኮቴሽን ነው የሚቀመጡ አትሪቢዩቶች። ለምሳሌ አንከር ታግ አለ። አንከር ታጉ ውስጥ ኤችአርኤፍ ማለት ሊንኩ ነው፣ አድሬሱን የሚይዝልን ነው። ስለዚህ ያን አድሬሱን የሚያጠቁሙት ነው። አድሬሷ የምናስገባት አድሬስ በኮቴሽን ቫልዩ አይደለሽ፣ እሷን በኮቴሽን ውስጥ እናስገባታለን። ኮሜንት ግን ኮሜንት የሚባለው የራሱ የቻለ ኮሜንት እኛ ትእዛዝ እኛን ሰጀስት የሚያደርገን ነገር ነው። ለምሳሌ ምን እሰራለሁ ብለህ ስታስብ አንድን የሬጂስትሬሽን ፎርም እሰራለሁ ስትል ከዛ ሬጂስትሬሽን ፎርም የምትለው ለምሳሌ ልሰራ ነው የምትለውን በኮሜንት አድርገን ከዛ እንሰራለን ስራችን እየጠቆመን ሶ እናስቀምጠውም በዚህ መልክ ይሆናል ማለት ነው። ቴንኪው። የዛሬው ክላሳችን ይሄን ይመስል ነበር። በቀጣይ እስክንገናኝ መልካም ጊዜ። ቻናሌ ሰብስክራይብ መደረግ እንዳይረሳ። ይመቻችሁ።